የተሸበሸበ ቆዳ ይወጥራል፣ ማዲያት ያጠፋል። እንደዚሁም የሞተ ቆዳን ደግሞ ያነሳልናል። ከፊታችን ላይ ቆዳ ሪላክስ እንዲያደርግ ይረዳል። ያለ እድሜ የቆዳ መሸብሸብን ይገታል። ለአንገታችን መሸብሸብ፣ አጠቃላይ ለጠባሳ፣ ጥቁር ነጠብጣብ ላለባችሁ፣ በፀሐይ ለተጎዳ ቆዳ፣ ትናንሽ ፀጉሮችን ለማስወገድ በጣም አሪፍ ነው። ለፊት ቅላት፣ ጥራት ወደ ልጅነት ነው የሚመልሰው። ምን አለፋችሁ ግንባራችሁ ላይ ራሱ ውጥር ነው የሚያደርግላችሁ የተሸበሸበው ማለት ነው። በጣም አሪፍ ነው። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም በዓለም ዳርቻ ብዝት ትርፍ ይበልኝ በያላችሁበት። ላይክ እንደዚሁም ሰብስክራይብ አድርጉ። ወደ አሰራሩ አብረን እንግባ። በመጀመሪያ እየተጠቀምኩት እኔ ቡና ነው። ቡና ያው በዓለም ደረጃ እየተመሰከረለት ነው ለቆዳ ጥራት፣ ለቆዳ ውበት። እንደ ጽጌረዳ ነው ቆዳችንን ፍክት የሚያደርገው። በጣም አሪፍ ነው። እኔ ስቆላ ትንሽ አረር አድርጌ ሆኖ በእጅጉ ስለቆላው ከዛ ትንሽ የተወሰነ ቡና አደርጋለሁ። ሌሎቹን ቀጣይ ግብአቶችን እንጠቀማለን ማለት ነው። ፊታችሁን በጣም ነው የሚያጠራላችሁ። ከዛም በመቀጠል እዚህ ጋር ያደረግኩት የበቆሎ ዱቄት ወይም ደግሞ ነሻ ነው፣ ዳራ ማለት ነው። ስሙን በየተለያየ ሀገር የተለያየ ነው የሚጠሩት። እና ስኳር እጠቀማለሁ። ስኳር ከሌላችሁ ማር መጠቀም ትችላላችሁ፣ ግን ስኳር የሌለበት ቦታ የለም እርግጠኛ ነኝ። በጣም አሪፍ ነው። ፀጉሮችን ለማንሳት ትንንሽ ፀጉሮች በያፋችንና በፊታችን ላይ የሚታዩትን ለማንሳት ስንፈልግ ስኳር ወይም ማር እንጠቀማለን ማለት ነው። ስኳር አሪፍ ነው። ከዛን ሁሉንም ካዋሃድኩት በኋላ እዚህ ጋር የተጠቀምኩት የዱቄት ወተት ነው፣ ኒድ ወተት ማለት ነው። በውሃ በጥብጨው ነው። ይሄ ወተት ካለ ፍሬሽ ወተት ካላችሁ ፍሬሹን መጠቀም ትችላላችሁ። ከሌለ የመዋይ ወርድ ወይም ደግሞ የአበባ ውሃ ካልሆነም የሩዝ ውሃ መጠቀም ይቻላል ማለት ነው። ከዛ በደንብ አድርገን እናዋህደዋለን። ስታዋህዱ እሳት እንዳያስፈልጋችሁ ምን ታደርጋላችሁ? ወተቱን ትንሽ ወፈርን ያደረግኩት እኔ ትንሽ ቀነስ እያደረጋችሁ ትንሽ እያደረጋችሁ አወፍሩ። በጣም እንዳይቀጥን በጣም ደግሞ እንዳይወፍር ማለት ነው። እና እሳት ላይ አንጥድም፣ እሳት አናስነካም። ምንም አይነት ነገር እሳት ሳይነካው ነው የሰራሁት። በጣም ትወዱታላችሁ። በጣም ነው እረፍት የሚያደርገው። ቆዳችን ሪላክስ ያደርጋል። እንደዚህ ትንሽ እየጨመርኩ ነው የማደርገው። ወፈር አድርጌ ነው የበጠበጥኩት። አንድ የሻይ ማንኪያ 2 ያክል ማለት ነው። በትልቁ ከሆነ 1 ተኩል እንደዛ ይበቃችኋል። በትንሹ ከሆነ ደግሞ 1 ተኩል ወይ 2 ያክል ማለት ነው። እንደዛ ይበቃችኋል። እንደሚበቃችሁ አድርጉ። ይሄ ለእኔ ለአንገቴና ለፊቴ ነው የምሰራው። ቡና አልኩኝ እንጂ ወተቱም የራሱ ማለት ነው ጥቋቁር ነገሮችን ያጠፋላችኋል። እንደዚሁም ደግሞ ማዲያት ካለባችሁ፣ ጠባሳ ካለ ያን ሁሉ ያጠፋልናል ማለት ነው። ሎሚ ይጠቀማለሁ። ሎሚ በትንሹ ነው የምጠቀመው። አንደኛ ፊታችንን እንዳያሳክከን፣ እንደዚሁም ደግሞ ለፊት ጥራት በጣም አሪፍ ነው። ጥቁር የሆነ ነገር ካለ በጣም ነው የሚያጸዳ ማለት ነው። ጥርት ነው የሚያደርገውና ትንሽዬ ሎሚ ጠብ አድርጉ። በጣም ነው የምወደው። እኔ ሁሌ ስሰራ ሎሚ እጠቀማለሁ እና በጣም ለቆዳ ጥራት ሎሚ አንደኛ ደረጃውን ይይዛል ማለት ነው። ቡናችንን በዚህ መልኩ ካዋሃድን በኋላ የኛ የኢትዮጵያ ቡና ከሌላችሁ ኔስካፌ መጠቀም ትችላላችሁ ማለት ነው፣ ባዶውን ወተት የሌለውን። ከዛ ትንሽዬ የወይራ ዘይት ይችን የምታክል ማለት ነው ከፈለጋችሁ መጨመር ትችላላችሁ። ካልፈለጋችሁ ደግሞ የኮኮናት ባቢ ኦይል ደስ ያላችሁን እናንተ ለቆዳችሁ የሚመቻችሁን ዘይት መጠቀም ትችላላችሁ። ይህም ደግሞ በኋላ ፊታችን እርጥበቱን ጠብቆ እንዲቆይልን ይረዳናል ማለት ነው። ሁሌ ፊታችንን እንከባከባለን ጠዋት ማታ። ግን አንዳንድ ጊዜ ደግሞ በሳምንት 1 ቀን እንደዚህ ሰርታችሁ ተጠቀሙለት፣ ትወዱታላችሁ የምር ማለት ነው።
አሁን እንግዲህ እንደምታዩት በዚህ መልኩ ተመልሻለሁ። ያው ፊቴ ንጹህ ነው ማለት ነው። ንጹህ ፊት ላይ ነው መቀባት የምንችለው፣ ምክንያቱም ወደ ውስጥ ዘልቆ ንጥረ ነገሮቹ እንዳለ ቆዳችንን እንዳያረጅ እንደዚሁም ደግሞ እንዳይሸበሸብ እንዲወጥርልን በደንብ አድርጎ ከስር ያለውን ርብራቡን ጤንነቱን እንዲጠብቅልን ለቆዳችንም እንደዚሁም ደግሞ ጠባሳ ማዲያት ካለባችሁ በተለይ ይህንን በሳምንት 2 ጊዜ ተጠቀሙት። ሌሎችንም የማስክ አይነቶች እየሰራችሁ መጠቀም ትችላላችሁ። በጣም አሪፍ ነው። በደንብ አድርጌ እንደዚህ ቀባዋለሁ። ቸኮል ለምትሉ እንደዚሁ ቀብታችሁ ማሳጅ አድርጋችሁ እስከ 10-15 ደቂቃ ቆይታችሁ መታጠብ ትችላላችሁ። ግን ይሄ 30 ደቂቃ ይፈጃል እስኪደርቅ ድረስ ማለት ነው። ግን አትጠይቁኝ እንዴት ቆዳ እንደሚያጠራ ተውት። በዛ ላይ ደግሞ ያነሳላችኋል። እንደዚህ አድርጌ ሶፍት አዘጋጅቻለሁ። አንዷን ሶፍት ልክ እንደዚህ መጀመሪያ ትለኩና ቀዳችሁ ታዘጋጃላችሁ። አይንና አፍንጫችሁን ለመተንፈስ አፋችሁን እንዳይከለላችሁ ማለት ነው። ከዚህ የተረፈውን ከጎና ጎን ያለውን ትንሽዬ እንደዚህ እየቀደዳችሁ ተጠቀማላችሁ። በቃ 2 ሶፍት ራሱ አትፈጁ ማለት ነው። በዚህ መንገድ እንጠቀመዋለን። ከዛ በደንብ አድርገን እንደዚህ እንዲይዝልን መቀባት፣ ከላዩ ላይ ደግሞ መልሰን እንቀባዋለን። አሁን ይሄ አላስፈላጊ የሆኑ የሞተ ቆዳንና ትናንሽ ባይን የማይታዩ ፀጉሮችን እነዛን ሁሉ ያነሳልናል ማለት ነው። ስኳሩ ኃይል አለው። በጣም አሪፍ ነው። ቡና ደግሞ በጣም ነው ሪላክስ የሚያደርግላችሁ በእውነት በቃ የሆነ ድክም ያለውን ፊታችሁን እንደገና እንዲነቃ ነው የሚያደርገው። በጣም አሪፍ ዘዴ ነውና ይህ እንግዲህ ቫይራል የወጣ ነው። ለቆዳ በጣም አሪፍ ነው። ለሰውነት፣ ለአንገት፣ ለእጅ፣ ለሁሉም ቆንጆ ነው ቡናና በደንብ አድርገን እንደዚህ እንቀባዋለን በላዩ ላይ ማለት ነው። መጀመሪያ ትቀባላችሁ፣ ከዛ ሶፍት፣ ከዛ በኋላ ከሶፍቱ በኋላ ደግሞ የቀራችሁን ውህድ ትቀባላችሁ ማለት ነው። በዚህ መልኩ በደንብ አድርጋችሁ ቀብታችሁ በእንደዚህ ታስይዙታላችሁ። በዚህ ጊዜ ያው ማውራት አትችሉም፣ ምክንያቱም በምናወራበት ሰዓት የሆነ ቆዳችን እንዲወጠር አይረዳውም ማለት ነው። ስለዚህ ከማውራት እንቆጠባለን። ያው ጊዜ ሲኖራችሁ ተቀቡት ማለት ነው። በጣም ቆንጆ ነው። ቢያንስ በወር 1 ጊዜ እንኳን ብትጠቀሙት ምን ያክል ለውጥ እንደምታመጡ አትጠይቁኝ፣ ትወዱታላችሁ። እሺ በዚህ መልክ ፊቴን ጨርሼዋለሁ። አሁን ደግሞ ወደ አንገት ይሄዳለሁ ማለት ነው። አንገታችን ራሱ እዚያ አካባቢ የሚሸበሸብብን ያለ እድሜ የሚመጣ መሸብሸብ አለ አይደለ? ይህንን በደንብ አድርጋችሁ ተቀቡና ሶፍት ጣል ታረጉበታላችሁ። ከዛ አብሮ ከፊታችን ጋር ይደርቅልናል ማለት ነው። በቃ በቀላሉ 30 ደቂቃ 40 ደቂቃ ነው። ከዛ በኋላ ይደርቅላችኋል። እዛ ደግመን ደግሞ ልክ እንደ ፊታችን ነው የምንቀባው። ይሄንንም ከፊት ለፊት ያለውን ያ አንገታችንን፣ ይህም ለብርድም ለፀሐይም ለሁሉም ይጋለጣል ቆዳችንና ሙቀት ነው። በተለይ በሙቀት ሰዓት የግድ በሳምንት 2 አንዴ ለቆዳችን እንክብካቤ ማድረግ ይኖርብናል ማለት ነው። እንደዚህ ካልተንከባከብ ነው አንዴ ከተጎሳቆለ በቃ ልናየው ራሱ እንፈራለን፣ የገዛ ቆዳችንን ማለት ነው፣ የፊታችንን ቆዳ። ስለዚህ ከወዲሁ መንከባከብ ነው። እንዴት ነው? አበቦች ውሃ ካልጠጡ ይደርቃሉ፣ ይሞታሉ። እና ልክ የኛም ቆዳ እንደዛ ነው። በተለይ ሴቶች እህቶቼ በእውነት በደንብ ራሳችሁን ተንከባከቡ። ሲደርቅ ደግሞ ተመልሼ እመጣለሁ ማለት ነው። በዚህ መልኩ አብራችሁኝ ቆዩ፣ እመለሳለሁ። ይኸው ተመልሼ ስመጣ ደርቆልኛል። በጣም ኳ እስከሚል ድረስ አታቆይት፣ ምክንያቱም ስታነሱት እንዳያማችሁ ማለት ነው። በዚህን ሰዓት የተለያዩ ትናንሽ ፀጉር እንደዚሁም ደግሞ ጥቋቁር ነገር ካለ እንዳለ ይዞላችሁ ይነሳል ማለት ነው። እና ትንሽዬ አፍንጫ አካባቢ ነው ያልደረቀው። ከዛ ውጭ ያለው
እንዳለ ውልቅ ነው ያለው። በዚህ በምታዩት መልኩ አያችሁት? በጣም ነው የሚያጠራው። ይሆናል አይደለ? ፊታችሁ ግሎ ይሆናል። ለስላሳ ሶፍት ጥርት ፍክት ያለ ልክ እንደ ብርጭቆ ነው የሚሆነው ማለት ነው። እና ሁሌ እንንከባከባለን። ነገር ግን አንዳንድ ጊዜ ደግሞ እንደዚህ ጥሩ ማስክ ሰርተን መጠቀም ቆዳችን በራሱ ያመሰግነናል። የምር ነው ምላችሁ። ታጥቤ ደግሞ ሳሳያቸው ያው እርግጥ ነው በሳሙና ነው የታጠብኩት፣ ጊዜ ላለመፍጀት ነው። ይህንን ይመስላል እንግዲህ። ቅድም መጀመሪያ ላይ ስቀባ ቆዳዬን አይታችሁታል። ምንም ቢሆን በሳሙና ታጥቤ ባዘጋጀውም እንኳን እንደዚህ አልነበረም። ከዛ በፎጣ እንደዚህ አድርጌ አዳርቀዋለሁ። በጣም ውሃውን በጣም አትወሰዱበት፣ ምክንያቱም የምንቀባቸውን ቅባቶች ወይ ክሬሞች ቁልፍ አድርጎ እንዲይዝልን በጣም አናደርቅም። እኔ ዛሬ የምጠቀመው ያዘጋጀሁት ክሬም ስላለቀብኝ ቫልዚን እና ኮኮናት በአንድ ላይ አቀላቅዬ ነው። ሁለቱም የራሳቸውን ጥቅም ይሰጡኛል ማለት ነው። ፀሐይ ላይ የምትወጡ ከሆነ ጠዋት ላይ ቫልዚን እንዳትጠቀሙ አደራችሁን። ማታ ተቀብታችሁ ቀን ምንም አትቀቡ፣ ተዉት። ማታ ተቀብታችሁ እደሩ። ጠዋት በውሃ ብቻ ተለቃለቁ። ማታ ላይ ግን የደከመ ቆዳችንን በደንብ ተንከባክበን ማደር አለብን። ይግድ ነው። አሁን በደንብ አድርጌ እንደዚህ ካሞቁት በኋላ ልክ ወደ ውስጥ ወደ ቆዳዬ እንዲዘልቅ ጥቅሙ እንዲያገኝ ማለት ነው፣ እንዲኖረው እንደዚህ አድርገዋለሁ። እና በእርጥቡ ላይ ስንቀባው እርጥበቱን እንዳለ ቁልፍ አድርጎ ቫልዚን ይይዝልናል። ኮኮናትም እንደዛው ነው። በጣም አሪፍ ነው። በቃ እንደዚህ ነው። ምርጥ ማስክ ነው ዛሬ የተጠቀምኩት ማለት ነው። እንደምትወዱት ተስፋ አደርጋለሁ። ሌላ እንድሰራላችሁ የምትፈልጉት ካለ ንገሩኝ። እንደዚሁም ደግሞ ሀሳብ አስተያየታችሁን በኮሜንት ግለጹ። ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ እንደዚሁም ሰብስክራይብ በማድረግ የደውል ምልክቷንም ኦል በማድረግ የዘወትር ቪዲዮ ሲመጣ እንዲደርሳችሁ ቤተሰብ ትሆኑ ዘንድ በትህትና ጋበዝኳችሁ። የምታበረታቱኝን ሁል ጊዜ አብሮነታችሁ አይለኝ። አመሰግናለሁ። ሌላ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ያቆየኝ። እወዳችኋለሁ። ባይ ባይ። ደህና ሁኑልኝ። ቻው። ላቭ ዩ ኦል